ነገር በተለያዩ ዓለማት እንደምናቀው የብሔራዊ ጀግኖቻቸው በሞቱ ቁጥር ሰዎች ግጥም ይገጥማሉ፣ ያለቅሳሉ፣ ሙሾ ያወርዳሉ። ለአንድ ቀን አይደለም፣ ለሳምንትም አይደለም፣ ለወርም አይደለም፣ ለዓመታት ነው የሚያለቅሱት፣ ያነባሉ። በዘፈኖቻቸው በትዝታዎቻቸው ሁሉ ስለዛ ጀግና ይዘክራሉ፣ ለትውልድ ይዘክራሉ። ለምን? ያንን እንደ ኢንስፓይሬሽን ነው የሚያዩት። ከዛ ከድቅድቅ ጨለማ መውጫ ሞመንተም የሚፈጥር ሞራላዊ ነገር የሚፈጥር ህሊናቸውን የሚያድስ ነገር ነውና ዝም ብሎ አንድ ዘፋኝ አይደለም፣ አንድ ተራ ዘፋኝ አይደለም። የኦሮሞን ህዝብ ብሔራዊ ጀግና ማሳጣት አትችልም። እያንዳንዱ እንድትሰማኝ ይፈልጋል። የኦሮሞ ህዝብ ብሔራዊ ጀግኖች አሉት እንደማን ናቸው? ሀዲያም፣ ጉራጌም፣ ኢትዮጵያ ደግሞ ጀነራል ሁላችን ብሔራዊ ጀግኖች ይኖሩናል። እስራኤላውያን ነበራቸው፣ አርመናውያን ነበራቸው፣ ቱርኮች አላቸው፣ ሌሎችም ሀገሮች በታሪክ አላቸው። ብሔራዊ ጀግኖቻቸውን በሙዚቃዎቻቸው በዜማዎቻቸው ያስባሉ። እራት ሲበሉ በቤተሰብ ደረጃ ቁጭ ብለው ስለነሱ ያወራሉ፣ ይዘክራሉ። ሞታቸው የህዝብ ሞት ነው፣ እንደ ህዝብ ሞት ነው የሚታየው። ለምን? በነዛ ሰዎች ውስጥ ሲምቦላይዝ የሚደረገው በነዛ ሞቶች ውስጥ የህዝቦቹ ሞት ነው፣ የህዝቦቹ አንገት መድፋት ነውና በነዛ ጀግኖች ውስጥ በነዛ ለብዙዎች ድምጽ የሆኑ ለብዙዎች አንገት መድፋት የብዙዎችን አንገት መድፋት ወደ ፕላትፎርሙ ወደ ስፓትላይት ወደ ምንለው አምጥተው የነዛን ህዝቦች ሰቆቃ ለዓለም ህዝብ የሰው ልጅ ለምንለው ሁሉ በተለያዩ መንገዶች በግጥም ሊሆን ይችላል፣ በሙዚቃዎች ሊሆን ይችላሉ፣ በሙሾ ሊሆን ይችላል። በተለያዩ መንገዶች የነዛን ህዝብ ሰቆቃ የተረሱ የተገፉ ህዝቦችን ሰቆቃ ወደ ስፓትላይት የሚያወጡ ሰዎች ተራ ዘፋኞች አይደሉም፣ ጀግኖች፣ ብሔራዊ ጀግኖች ናቸው። የነሱ ሞት እንደ ህዝብ ሞት ነው የሚታየው፣ እንደ ህዝብ መገፋት ነው የሚታየው። በጣም ሲምቦሊክ ቫልዩ ያለው ነው። እንደ ተራ ነገር አንድ ሰው ሞቷል፣ ምንድነው የምትንጫጩት? ዝም በሉ፣ አርፋችሁ ተቀመጡ የምንባል አይደለንም። ንጉሥ ዳዊት ሲሞት 40 ቀን ነው የተቀመጡት እስራኤላውያን። እስከ ዛሬ ድረስ የዴቪድ ስታርን በመለያቸው ላይ አድርገው እስከ ዛሬ ድረስ ዳዊትን የሚዘክሩት ክብራቸውን እንዳስመለሰ ስለሚያስቡት ነው። በተለይ በመካከለኛው ምስራቅ እስራኤላውያን በቁጥር አንሰው ተገፍተው የተገፋን ህዝቦች ነን ብለው ሲያስቡ ታሪካችንን የመለሰ ነው፣ ከተበታተንበት የመለሰ ነው። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ ብሎ እንደተናገረው እሱ ለህዝቤ ብሎ ነው፣ ለኢየሩሳሌም ብሎ ነው። ፍንፍኔ ብረሳሽ፣ አምቦ ብረሳሽ፣ ጅማ ብረሳሽ፣ ኢትዮጵያ ብረሳሽ እያለ የተጫወተን አርቲስት፣ ለህዝቦች የቆመን ለኦሮሞ ኢትዮጵያውያን በብሔራቸው በማንነታቸው ምክንያት ኢትዮጵያውያን ሆነው ሳለ ማንነታቸውን ትተው ሌላ ማንነትን እንዲይዙ ሌላ ጭንብል እንዲይዙ ወይ ደግሞ ቀዳማዊ ማንነታቸውን እንዲተዉ በተለያዩ ሴራዎች በኮንስፓይረሲ ለተገፉ ወገኖቻችን ድምጹ ነው። ኖ እኔ ኦሮሞም ነኝ ኢትዮጵያዊ ነኝ ያለን ሰው ነው ያጣ ነው። ማንነቱን ያልተወ ለሌሎች ማንነታቸውን ረስተው ሌላ ማንነት የያዙ ለነሱ ኢንስፓይሬሽን የሆነ አሆ ለካሄም አለ እንዴ! እውነቱን እኮ ነው። እኔ መጀመሪያ ጉራጌ ነኝ፣ ከዛ ነው ኢትዮጵያዊ የምሆነው። እውነቱን እኮ ነው። እኔ መጀመሪያ ተጋሩ ነኝ፣ ከዛ እኮ ነው ኢትዮጵያዊ የምሆነው እንዲሉ ያደረገን ጀግና ነው የገደሉት። ስለዚህ እንደዚህ አይነት ጀግና ተገድሎ ይሄ የሁለት ብሔሮች ጉዳይ ተደርጎ የሚታይ አይደለም። የኦሮሞና የአማራ ጉዳይ አይደለም። አብይ አህመድ እንደሚያስበው ወይ ብልጽግና እንደሚያስበው እነ ጀዋር መሐመድን ስላሰርን እነ በቀለ ገርባን ስላሰርን የብዙ የኦሮሞ መሪዎች ናቸው። ሌላው ደግሞ ሰፊው ሌላ የኢትዮጵያ አካል የሆነው አማራ ደግሞ እስክንድር ነጋ አለው። ስለዚህ እስክንድርን ካሰርን በቃ ያው አንድ በአንድ ተጣጥቷል። በጣም how convenient! እንደዚህ በዚህ ደረጃ ነው የሚያስቡት። ህዝብን በዚህ ደረጃ ነው የሚንቁት። በቃ አንድ እስክንድር ነጋ የአማራው ነው ይጀልሃለው፣ ጀዋሪ ኦሮሞ ነው፣ በቃ አርፈ ተቀመጥ። ሌላው ይሄ አይደለም።
ጥያቄው የእኩልነት ጉዳይ ነው። ጥያቄው የኮንሳይንስ ጉዳይ ነው። የህሊና ጉዳይ ነው። ህሊናቸው ብዙዎች ኢትዮጵያውያን እንደተገፉ ነግሯቸዋል። የኢትዮጵያ ስነ መንግስት ከኢንሴፕሽን ከመሰረታው ጀምሮ ጭቁኖችንና ብሔር ብሔረሰቦችን ወደ ዳር እየገፋ ማርጂናላይዝ እያደረገ የከረመ ኃይል ነው። በስርዓት ደረጃ፣ በሲስተም ደረጃ፣ በተቋም ደረጃ፣ በመዋቅር ደረጃ የገፋ ነው ህዝቦችን ወደ ዳር። አሁን ወደ መሃል ለመምጣት በተለያዩ መንገዶች እየታገሉ መጡ። በፖለቲካ ገሚሱ በጥበብ በሚችለው አጫሉ በጥበብ እነዛ ሁሉ ህዝቦች የተገፉት በሱ አምሳያ በሱ ሲምቦላይዝድ ሆነው ወደ መሃል እየተጓዙ ነበረ። የሱን ሙዚቃ እያቀነቀኑ የሱን ምልከታዎች የሱን አስተምህሮቶች እየሰሙ እየተነቃቁ ሀገራቸውን ክሌም ለማድረግ ኢትዮጵያን መሃሏን ለመውሰድ እየመጡ ያለ ነው መሪያቸውን የገደሉት። ይሄ የአንድ ብሔረሰብ ሞት አይደለም፣ የሁሉም ጭቁን ብሔረሰብ ወደ ዳር የተገፋ ሁሉ ሞት ነውና ሁላችንም ወደ መሃል ለመምጣት መንገድ ላይ ነበርንና እየተጓዝን ነበርና መሪዎቻችንን ስትገድሉ እኛን አንገት ለማስደፋት ማለትም እኛ ወደ መሃል እንዳንመጣ የምታደርጉት ሴራ መሆኑ በግልጽ ይታያል። የሃጫሉ ሁንዴሳን አስክሬን ወደ ፍንፍኔ ወይም ወደ አዲስ አበባ ወደ ምንላት ከተማ የህዝቦች ሁሉ ከተማ ናት ወደ ምንላት የጭቁኖችም ከተማ እንድትሆን ምንፈልጋት የጥቂቶች የአድሃሪያን ብቻ ከተማ የሆነችው በአሁኑ ሰዓት በዛች ከተማ የጀግና የብሔራዊ ጀግና ሽኝት እንዲደረግለት ስንጠይቅ በሃጫሉ ውስጥ ብሔር ብሔረሰቦችን ኦሮሞችን የተጨቆኑ የተገፉ ህዝቦችን አብረን ወደ መሃል ለማምጣት የምናደርገው ምልክታዊ ሲምቦሊክ የሆነ አካሄድ ነው። ለዛ ነው ለምን ከዚህ በፊት የጀግና ሽኝት የተደረገላቸው እንደ ጥላሁን ገሰሰ የመሳሰሉት አብዛኞቹ የአድሃሪውን የድሮቷን ገናና የሚሏትን የኢትዮጵያ ያቺን የሚያቀነቅኑ ናቸውና ያ ደግሞ ብዙዎቹን እንደገፋ በተደጋጋሚ በብዙ መንገዶች ያየነው ነገር ነው። ብዙዎችን ወደ መሃል ያመጣ አስተምህሮት ወይ ናሬሽን ወይንም ትርክት አይደለም እነ ጥላሁን ገሰሰ ያቀነቀኑላት ኢትዮጵያ። ያቺ ኢትዮጵያ አብዛኛውን ጊዜ መሃል ላለው ለጥቂቱ ፕሪቪሌጅ ለሆነው ምትወክልናት ብዙዎችን የምትወክል እንዳልሆነች በተደጋጋሚ አይተናል። ስለዚህ በተቃርኖ ያሉት ሁለት ኃይሎች ናቸው። እነዚህ ህዝቦች ወይንም ወደ ዳር የተገፉ ኃይሎች ወደ መሃል እንዳይመጡ የሚፈልጉ ኃይሎች አሉ። እነሱ ናቸው በዋነኛነት በአብይ አህመድ በሚመራው ብልጽግና ኢምቦልድን ሆነው በትጥቅ በደህንነት በሚሊተሪ ኃይል ታግዘው ጭቁኖችን እየገደሉ ብሶት ያለባቸውን ኢትዮጵያውያንን እየገደሉ ያሉት እነዚህ ኃይሎች ናቸው። ሌላው ኃይል ግን የመብት ጠያቂ ነው። መሃል ሀገሬ ነው፣ የኔም መሬት ነው፣ የጀግና ሽኝት ይገባዋል ጀግናዬ ብሎ እየጠየቀ ያለ ኃይል ነው። ሌላው ኃይል የትኛው እውነትን እንደያዘ የትኛው ፍትህን እንደያዘ ማንም ኢንዲፔንደንት የሆነ ሰው ኒውትራል የሆነ ሰው ሊፈርደው የሚችለው ነገር ነው። ማንም ኢንዲፔንደንት የሆነ ሰው ሊትራሊ ያላችሁት በአሁኑ ሰዓት መሃሉ ያንተ አይደለም፣ አይገባህም፣ ያንተም ቦታ አይደለም። ስለዚህ አንድ አነስ ያለሽ መንደር ውስጥ ተቀበራለህ ዛት ሴት ያልከው ነው በስድብ ማለት ነው። ያ ማለት ሃጫሉን እንደግለሰብ ብቻ አይደለም፣ ሃጫሉን ጀግናውን ሃጫሉን የኦሮሞ ጀግናን ኦሮሞን እንደ ብሔር፣ ጉራጌን እንደ ብሔር፣ ሲዳማን እንደ ብሔር፣ ወላይታን እንደ ብሔር እየተሳደባችሁ ነው። ዳር ነው ቦታችሁ፣ መሃሉ የናንተ አይደለም፣ መቼም ወደ መሃል አትመጡም፣ አንፈቅድላችሁም እያላችሁ ነው። That's what you're saying። ያንን ነው ያላችሁ ያላችሁት literally ያ ነው። እኔ መረዳው ያንን ነው። ሚሊዮኖችን ያስለቀሰ ነው በዘፈኑ በዜማው ሜሎዲክ በሆነ ዜማው አዎ ሜሎዲክ በሆነ ዜማው ጅርቱ ይያል አላችሁ ይያለ እንዳይኖሩ የተፈረደባቸው ህዝቦችን እንዳይኖሩ የተገፉ ህዝቦችን አላችሁ ይያለ በጨለማ ውስጥ እንዲማቀቁ የተደረጉ ህዝቦችን ሀገር አልባ የተደረጉ ህዝቦችን አላችሁ ብሎ እየጠየቀ ልቦናቸውን ያነሳሳ አጥንታቸውን ያለመለመ ሰው ነው። ይሄንን ሰው መሃል ሀገር ላይ አትቀብሩም ማለት
ሲዳማን መግፋት ነው፣ ጉራጌን መግፋት ነው፣ ኦሮሞን መግፋት ነው። ይሄንን በደንብ አድርጎ የኢትዮጵያ ሕዝብ ማወቅ መቻል አለበት። ዘመናት የተደረጉ ትግሎች ሁሉ የቀልድ አይደሉም። ማንም ሰው መኖር ይፈልጋል፣ ህይወቱን ይፈልጋል። ማንም ሰው መትረፍ ይፈልጋል። ማንም ሰው ወጥቶ መግባት ይፈልጋል። ነገር ግን በባርነት አንገቱን ደፍቶ መኖር ደግሞ የሚፈልግ ህዝብ የለም። ለዛም ነው በትናንትና 200 ሰዎች ዛሬ ደግሞ 50 ሰዎች የሞቱት፣ ብዙ ሰዎች እየሞቱ እንደሆነ የሚነገሩት። አንገቱን ደፍቶ መሞት የሚፈልግ ሰው የለም። ያ ሰው አንገቱን ደፍቶ ኖ አንተ ቦታ አይደለም፣ አንተ ሀገርህ አይደለም፣ ሀገርህ ወደ ዳር ነው፣ ሀገርህ ወደዛ ነው፣ ይሄ ሀገር ያንተ አይደለም እየተባለ ማንም ሰው እዚህ ምድር ላይ መኖር አይፈልግም። አንገቱን መድፋት የሚፈልግ የለም። አንገቱን ቀና አድርጎ ጨቋኞችን፣ ገዢዎችን አይናቸውን እያየ መሞት የሚፈልግ ነው አብዛኛው ኢትዮጵያዊ፣ አብዛኛው ኦሮሞ። ያንን ነው እያየን ያለ ነው። ይሄንን ግን መገንዘብ አልቻሉም። አድሃሪያኖቹ፣ የድሮ ስርዓት ናፋቂዎቹ፣ አብዮቹ፣ ብልጽግናዎቹ ይሄንን መረዳት አልቻሉም። አሁንም የሚያምኑት በመግደል ነው። አሁንም የሚያምኑት በነፍጥ ነው። አሁንም የሚያምኑት በማሰር ነው። አሁንም የሚያምኑት በፖለቲካ ሴራ ነው። አሁንም ካልኩሌት የሚያደርጉት ነው እስክንድርን ይዘዋለው፣ ስለዚህ አማራውም እኩል ነው፣ በቃ አማራና ኦሮሞ ነው፣ የኢትዮጵያ ጉዳይ አማራና የኦሮሞ ነው የሚል ተራና በጣም አደገኛ የሆነ ስሌት ያሰሉ ያሉ ኃይሎች ናቸው። እነዚህ ናቸው ኢትዮጵያን ገደል የሚከቱት። እነዚህ ናቸው ኢትዮጵያን የሚያፈርሱት። ኢትዮጵያን ያፈርሱ ዘንድ ደግሞ እኛ አንተውላቸው። ማንም ተነስቶ የ100 ሚሊዮን ህዝብን የ110 ሚሊዮን ህዝብን ጣፈንታ በራሱ እንደያዘ anointed ብሎ ራሱን እንደተቀባ ራሱን በራሱ ሹሞ ተነስቶ የማንም ወገደኛ ተነስቶ የኢትዮጵያውያንን ጣፈንታ እንዲወስን አንፈቅድም። ከስልጣን ይወገድ ዘንድ ኃይል የሰጠው ኢምቦልድንድ ያደረገውን ይህንን የሚሊተሪ የደህንነትና የባንክ ስራ አስወግደን ከላዩ ላይ ጭቁኖች ነፃነታቸውን ያገኙ ዘንድ ቀና ያደርጉ ዘንድ አንገታቸውን ወደ ተስፋ የምትሱ ምድር ይገቡ ዘንድ እናደርጋለን። ይሄንን እያንዳንዱ ኢትዮጵያዊ ማወቅ መቻል አለበት። የመሞት ጉዳይ አይደለም። ሞት አይቀርም ለማንም፣ ሞትስ አይቀርም ብሏል። ሞት ማንም ግን የነፃነትን ሞት መሞት ጀግንነት ነው። መስዋዕት መሆን ጀግንነት ነው። አይናህን ቀና አድርገህ ጨቋኞችን እየተናገርክ መሞት ጀግንነት ነው። በሁለት ጉዳይ ነው። ህዝቦችን ወደ ዳር መግፋት ነው። ሌላ ዓላማ የለውም። ሐውልቶቹ ድንጋዮች ናቸው። ነገር ግን በድንጋዮቹ ውስጥ ሲምቦላይዝ የሚያደርጉት አስተሳሰብ አለ። በዛ ሐውልት ውስጥ ሲምቦላይዝ የሚያደርጉት የጭቆና አስተሳሰብ አለ። the confederate flags በሉዊዚያና፣ በዋሽንግተን፣ በሲያትል፣ በተለያዩ የአሜሪካን ከተሞች፣ በአውሮፓም ጭምር ባሪያ ነጋዴዎች ሐውልቶቻቸው ሲፈርስ ሰዎቹ የሞቱት ከ200 ዓመት ምናምን በፊት ሊሆን ይችላል። ነገር ግን ሲምቦላይዝ የሚያደርጉት እንደ ምልክትነት ይዘውት ያሉት የዋይት ሱፕሪማሲ የነጭ የበላይነት ነበር። ያንን ነው ያፈረሱት ጥቁሮቹ። እንደዛ ሁሉ የራስ መኮንን ሐውልት ወይም የአፄ ምኒልክ ሐውልት ወይም ሌሎቹ ሲፈርሱ ያ ስርዓት የነፍጠኛው ስርዓት የምንለው በጉልበት ደቡባዊውን ኢትዮጵያ በኃይል አስገድዶ ቋንጃ እየሰበረ ገሚሱን ባሪያ እየነገደ ያቆየው ኃይል ምንም እንኳን የተወገደው ያኔ ቢሆንም አስተሳሰቡ አሁንም በእነዚህ ሐውልቶች በእነዚህ ድንጋዮች ውስጥ ኢሞርታላይዝድ ኢማዋቲ የምንለው የማይሞቱ አድርጓቸዋል። ያንን ነው ህዝቦች ጭቆና አንገሸገሻቸው ሰዎች ያፈረሱት። ያንን ነው ያፈረሱት። ያ ለምን ፈረሰ የሚለው ኃይል ያ አስተሳሰብ ያ የጭቆና ኃይል አሁንም ድረስ እንዲቀጥል ነው የሚፈልገው። አሁንም ድረስ እንዲቀጥል ይፈልጋል። የራስ መኮንን ሐውልት ለምን ፈረሰ የሚለው ኃይል ጨለንቆ ላይ ስለተገደሉት ሙስሊሞች ደንታ የለውም። ሐረርጌ ላይ በባርነት ስለተሸጡ ሰዎች ደንታ የለውም። ጭሰኛ ስለተደረጉት ሚሊዮን አባቶቻችን ደንታ የለውም። በወሎ ድርቅ በረሃብ ተመተው ሳለ ለውሾቻቸው በመሃል ሀገር ኬክ ለቆረሱት ሮያል ፋሚሊ ብለው ራሳቸውን ለጠሩት ሰዎች ለተንደላቀቁት ያ ሁሉን ሰቆቃ በኢትዮጵያውያን ላመጡት ለዛ ኢንሲደንት ደንታ የለውም ማለት ነው። ስለ ፍትህ አያስብም ማለት ነው። ፍትሃዊነት የለውም። ዲሞክራሲያዊነትን ገንዘብ ያደረገ ኃይል አይደለም። ይሄ ሰው
ሞራል የለውም። እኛን አትናገር ማለት ህዝቦችን ነጻነታችሁን አትጠይቁ ማለት ሞራል የለውም። ሐውልቶች ለምን ይፈርሳሉ ካልክ ያ ስርዓት ይዞት የነበረውን ያ ከዛ ስርዓት ጀርባ ሚሊዮኖች የተጨቆኑበትን ሚሊዮኖች ቋንጃቸው የተሰበሩበትን ሚሊዮኖች የተሰደዱበትን ያን አስተምህሮ ያን ትርክት ዛሬም ድረስ ልትገነባ ትፈልጋለህ ማለት ነው። ትርጓሜው ይሄ ነው። ከዛ ውጭ ትርጓሜ የለውም። ስለዚህ ትግሉ በዋነኛነት ከነዚህ ኃይሎች ጋር ነው። አሃዳውያን እንላቸዋለን፣ ነፍጠኞች እንላቸዋለን። አስተሳሰባቸው አጽያዊ ነው። የሚፈልጉት የቀድሞውን ገናናነት ነው። ኢትዮጵያ በዛችው አምሳያ ሆና እንድትቀጥል ነው የሚፈልጉት። ሐውልቶች ኢሞርታል ኢሞዋቲ ለዘላለም የማይሞቱ እንዲሆኑ ይፈልጋሉ። በሐውልቶች ውስጥ ያሉት ግን ጨቋኝነቶች ናቸው፣ ቋንጃ መስበሮች ናቸው፣ አድሃሪያነት ነው፣ ራይት ዊንግነት ነው። ለተራማጅነት ቦታ ስለሌለህ ነው። ለሌሎች ለተገፉ ህዝቦች ደንታቢስነት ነው። ለተገፉ ህዝቦች ደንታቢስ መሆን ነው። በተደጋጋሚ ስንናገር የነበረው ያንን ነው። ተስተካከሉ፣ ወደ ልቦናችሁ ነው፣ ከትግሉ ጋር ተቀላቀሉ ያልነው ለዚህ ነበር። ይሄ እንደሚመጣ ይታወቅ ነበር። ህዝቦች የሆነች ነገር ነው የሚጠብቁት። ጀግናቸው መሞቱ እንዳለ ሆኖ ግን ለዘመናት የተገደሉበት ለዘመናት የተጨቆኑበት ብሶት ገንፍሎ የወጣበት ሞመንት ነው። ነጻነታቸውን ሳያገኙ ደግሞ አይመለሱም ነው። ነጻነታቸውን ያገኛሉ፣ እስከ መጨረሻው ድረስ እስከ ቀራንዮ ድረስ ይሄዳሉ። ይሄንን ማወቅ መቻል አለበት። ወደ ኋላ የለም፣ ሰኮሩ ወደ ኋላ የለም፣ ዴዶ ወደ ኋላ የለም። ይሄ ትግል በዋነኛነት የድሮውን ጨቋኝ ስርዓት ለማቆየት በኒዮ ነፍጠኞች ያለና በነሱ በኩል የሚቀነቀን ኃይልና ኢትዮጵያን ፍትሃዊ ዲሞክራሲያዊ ልማታዊ ላድርግ በሚል ህብረ ብሔራዊ ፌደራሊዝምን እውነተኛ የሆነ ህብረ ብሔራዊ ፌደራሊዝምን በኢትዮጵያ ምድር ላምጣ በሚሉ ኃይሎች መካከል ያለ ነው። ከዚህ ውጪ የለም። አድሃሪው ኃይል ምንለው አብይ አህመድን ኢምቦልድን ያደረገው ያለ ኃይል ነው። ይሄ ኃይል በብዛት መሃል አካባቢ አለ። ይሄ ኃይል በብዛት አማርኛ ይናገራል። ይሄ ኃይል የድሮን ነገስታትን ያሞካሻል፣ ያመሰግናል። ስለሌሎች ብሔረሰቦች ደንተው አይደለም። አክቹአሊ ኢንፋክት እንዲገፉና እንዲጨቁኑ ለዘላለም እንዲጠፉ ሁሉ ይፈልጋል። ቢሞቱ ቢገደሉ ደንታው አይደለም። ይሄ ኃይል ለዚህ ሰው በአሁኑ ሰዓት ብዙ ኦሮሞዎችን በልዩ ፖሊስ እየተጠቀመ እያስጨፈጨፈ ያለውን አብይ አህመድን እየደገፈ ያለ ኃይል ነው። ሪስፖንሲብል ነው። ኃላፊነቱን ሊወስድ ይገባል እያልን ነው። ኃላፊነቱን ሊወስድ ይገባል። ይሄ ኃይል ኃላፊነቱን ሊወስድ ይገባል። ወደ ኋላ የለም። ኃላፊነቱን ሊወስድ ይገባል። አፋችሁን ዝጉ ይሉናል። ኢትዮጵያናችን እያየች እየተፈረከከሰች ኢትዮጵያ ደግሞ እንድትፈርስ ያደረገው ይሄ ኃይል እንደሆነ ሊያፈርሶም የሚችለው ይሄ ኃይል እንደሆነ ዛሬ አይደለም፣ ከወር በፊት፣ ከሁለት ወራት በፊት፣ ከሶስት ወራት በፊት፣ ከአራት ወራት በፊት ቀድመን አይተን ተናግረናል። አሁንም ቢሆን ኢትዮጵያን ከወደደ ይሄ ኃይል ማድረግ የሚችለው ከጭቁኖች ተርታ መሰለፍ ብቻ ነው። ከጨቋኞች፣ ከገዢዎች፣ ከነገስታት ቋንጃ ከሚሰብሩ ባሪያ አድርገው ከሚሸጡ ከህዝቦች ይልቅ ለውሾቻቸው ቅድሚያ ከሚሰጡ ኃይሎች ጋር ከተሰለፈ ሀገሩ ትፈርሳለች። ሀገር አልባ ይሆናል። ፌልድ ስቴት ይሆናል። ይሄ እንደሚሆን ማወቅ መቻል አለበት። በአንክሮ ነው የምንናገረው። በአንክሮ ነብይ መሆን አይጠበቅም። ራኬት ሳይንቲስት መሆን አይጠበቅም። ይሄን ለመረዳት ኢትዮጵያ ውስጥ የተወሰነ ጊዜ መኖር ብቻ ነው። ህዝቦችን ማወቅ ብቻ ነው የሚጠበቅበት። ይርጋለም ሂድ፣ አመያ ሂድ፣ በደሳ ሂድ፣ ነጆ ሂድ፣ ግንቢ ሂድ። የምታየው ስሜት ይሄንን ነው። ኢትዮጵያ ተብላ የተሳለችው ከአዲስ አበባ በኤፍኤም እና በሌሎች ሚዲያዎች ዲፊውዝ የምትደረገው ገናናዋ ኢትዮጵያ ከሷ ጋር ኮኔክት የሚያደርግ ህዝብ የለም። አያቋትም፣ አይረዷትም። አርፈው በተቀመጡበት
አርፈው በሳር ግጦቻቸው መሬቶቻቸው በከብቶቻቸውን እያኖሩ በሰላም በሚኖሩበት ቦታ መጥተው ነው አኔክስ ያደረጓቸው እየገደሉ ባሪያ ያደረጉ። እስካሁን ድረስ ብሔራዊ እርቅ በዛች ሀገር አልተደረገም። እስካሁን ድረስ ነው የበደልነው ነገር አለ፣ እንደዚህ አይነት ስህተቶች ነበሩ ብሎ ኦፊሻል በሆነ የመንግስት ሚዲያም የተናገረ አንድም ሰው የለም። ይሄ በበደል ላይ በደልን እየጨመረ ዶሚኖስ ኢፌክት እየፈጠረ ለዛሬው ችግራችን ምክንያት የሆነው ይሄ ነው። ከዛ እንውጣ ነው እያልን ያለነው። ከዛ እንውጣ ያንን ያልሰማችሁት። አሁን ግን የነብሯን ጭራ ይዘናል። ወደ ኋላ የለም። ነፃነታችንን ሳናገኝ ወደ ኋላ ወደ ቤት አንመለስም። እስከ ዛሬ ያስጠነቀቅን መተነን ነፃነታችንን ስናገኝ ግን ነፍጠኛ ወይ ደግሞ አማራ የተባለ ሁሉ ለመግደል ወይ ደግሞ ሌላ የተባለ ለመግደል አለም እንደዛ እናደርግም። ቄሮም በደንብ አድምጠኝ። ሰውን መግደል አትችልም፣ ንጹሃንን መግደል አትችልም፣ የንጹሃንን ንብረት ማቃጠል አትችልም። ጠላትህ አንድና አንድ ነው። በዚህ ሰዓት ብልጽግና ይባላል። እሱን ነው የሱን ቢሮዎች መሰባበር ትችላለህ። የሱን ሞሞራንደም ማጥፋት ትችላለህ። ሃክ ማድረግ ትችላለህ። የሱን ቢሮዎች ምን እንደተማማሉ ሀጫሉንም ጀዋር መሐመድንም ሌሎችንም ጀግኖቻችንን በምን መልኩ እንዳሰሩ እንደያዙ የተማማሉበትን አምጣ፣ አርካይቭ አድርግ፣ ለዓለም አቀፉ ማህበረሰብ እንሰጣለን። ሰዎችን ንጹሃንን በብሔራቸው አማራ ስለሆኑ ጉራጌ ስለሆኑ ወይም ሌላ ስለሆኑ እንዳትነካ እንዳትገድል እየነገርኩ ነው። ብልህ መሆን አለብህ። ይሄ ጦርነት በዋነኛነት ከጨቋኞች ጋር ነው፣ ከስርዓት ጋር ነው። ራሱን አሃዳዊ አድርጎ የብሔር ብሔረሰቦችን መብት ረግጦ ለነገስታት እየደማ ለነገስታት 390,000 ዶላር እያወጣ ማሌዥያ ሐውልት እያሰራ እየመጣ ለምንድነው ሐውልቶቹ ፈረሱ ወይ ደግሞ የሐውልት መፍረስ ጥያቄ ለምን ተነሳ ብሎ ከሚያላግጥ ከሚሳለቅ ስርዓት ጋር ነው ጦርነታችን። ይሄ ነው፣ ከዚህ ስርዓት ጋር ነው ጦርነታችን። ስርዓቱ በህዝቦች እንባ ለዘመናት ያነቡትን በጭቆና የኖሩትን አንድ እንኳን ባዘለላ ሳያፈስ ህዝቦችን በጅምላ ሽፍታ ያለ ወለጋ ላይ ጉጂ ላይ ሽፍታ ያለ እየተሳለቀ ሄት ስፒች ምንለውን እየሰጠ ደንታ የሌለው ለህዝቦች ደንታ የሌለው እየዘረፈ ብር እየሰረቀ ተንኮል እየሰራ ሴራ እየሸረበ ያለ ኃይል ነው። እየተማማለ ህዝቦችን የሚገል ነው። ፖለቲካዊ ሴራ በቢሮ ውስጥ ተቀምጦ እየሰራ ኦሮሞ አምጾብኛል እስቲ አማራው ሰው አምጣ እስክንድር ነው እሱን እንሰሩ እያለ የህዝቦች ጥያቄ ላይ ውሃም ይቸልስ በጣም አድርጎ ህዝቦችን ያላወቀ የሚዘባበት ደንታ የሌለው ህዝቦች ምንድነው የሚፈልጉት ብሎ ለማዳመጥ እንኳን ጆሮ የሌለው አረመኔ ሳዲስት ጨካኝ ክፉ የሆነ ኃይል ፓወርፉል የሆነ ኃያል ሆኖ ያለ የመንግስትን ተቋማት የያዘ ባንክ የያዘ ታንክ የያዘ ይሄ ነው ጠላት ቄሮ። ከዚህ በላይ ጠላት የለውም። ቄሮም ብቻ ሳይሆን ዘርማም ጆባም እጀቶም ሌሎቻችንን ብሔረሰቦች ጠላቶቻችን የዘመናት ጠላቶቻችን ይሄ ኒዮ ነፍጠኛ የምንለው አሃዳዊ ስርዓትን ወደ ኢትዮጵያ እያመጣ ያለ አምባገነንነትን ገንዘብ ያደረገ በአንድ ሰው ተክለስብና መንግስታዊ ተቋማትን ልክ እንደ ማኦ ቻይና እየገነባ ያለ ኃይል ነው። ከዚህ በላይ ጠላት የለንም። ጠላታችን እሱና እሱ ነው። ህዝብ ብሔር ጠላት የለንም። ይሄን ኃይል ወደ ኋላ አንል። ከዚህ ኃይል ጋር ወደ ኋላ ድርድር የሚባል ከሱ ጋር የምንነጋገረው ሽምግልና የሚባል ከዚህ ኃይል ጋር የሆነ የምንነጋገረው እንደዚህ የሚባል አይነት ነገር በጭራሽ ሊኖረን አይችልም። ይሄ ኃይል ሁልጊዜም ቢሆን የሚመካው የተወሰኑ ጥቅሞችን እዚህም እዚያም እየሰጠ በዚህ በምንድነው በገንዘብ ኃይል ለሆዳቸው ያደሩ ለከርሳቸው ያደሩ ፈሪሃ እግዚአብሔርም የሌላቸው ፈሪሃ ህዝብም የሌላቸው ይገርማቸዋል። ሌንጮ ባቲ አብሮን የነበረ ነው እዚህ አሜሪካን ሀገር። ወያኔ ገዳይ ነው ወያኔ እንትን አሁን በአደባባይ አልጀዚራ ላይ እየቀረበ ኢንተርኔት በግልጽ በገሃድ ኢንተርኔት ጠፍቶ እያለ የሚዋሽ የሚቀጥፍ እድሜው ትልቅ ነው። መቅረብ በሚገባው ሰዓት ሰባዎቹ የገባ ሰው ለህዝብ ይሉኝታ ሊኖረው የሚገባ ሰው ለህዝብ ማሰብ አለበት የምትሉት ሰው በኦሮሞ ትግሉ 30 ምናምን 40 ዓመት የቆየ የምትሉት ሰው በአደባባይ ይቀጥፋል፣ ይዋሻል። የአንድን ሰው ተክለሰብና ለመገንባት ኢትዮጵያን ወደ አሃዳዊ ስርዓት ለማምጣት ማአት
በሺዎች የሚቆጠሩ ኦሮሞዎች እየታሰሩ እየሞቱ እያየ ጆሮ ዳባ ልበስ ይላል። እንደዚህ አይነቱ ሆዳሞች እንደነዚህ አይነቱ ከርሳሞች ናቸው ኢትዮጵያን ወደ ገደሉ እየከተቱ ያሉት። ከእንደነዚህ አይነቱ ጋር ምንም አይነት ድርድር የለንም። በደንብ አድምጠኝ። ከታየ ደንደዓ አይነት፣ ከሌንጮ ባቲ አይነት፣ ከአብይ አህመድ አይነት ጋር ምንም አይነት ድርድር ምንም አይነት ሽምግልና የለንም። እንደነዚህ አይነቶቹ ህዝብን የካዱ ናቸው። እንደነዚህ አይነቶቹ ለፍርድ ነው የሚቀርቡት። የሚዋሹ ናቸው፣ የሚቀጥፉ ናቸው። የህዝብ ደም በጅማ ትላንትና ጅማ ላይ በእኛ ከተማ 10 ሰው ነው 10 ወጣቶች ናቸው እንደ ዋዛ የተገደሉት። እናቶች ያሏቸው እናቶች ያሏቸው ወንድሞች ያሏቸው እህቶች ያሏቸው ገና ሩጠው ያልጠገቡ ብዙ ተስፋ ያላቸው ስንት ነገር ማድረግ የሚችሉ እነሱን ነው የገደሉት። ዝም በሉ ትሉናላችሁ። ዝምም አንልም። ልንልም አንችልም። እንደ ውሻ ደማቸውን እያፈሰሳችሁ እስከ መቼ እንደ ውሻ እኮ ነው ደማቸውን የምታፈሱት። መንገድ ላይ እንደ ቀልድ ይረሳል። 5000ዎቹ ሞተው ወደ ስልጣን አውጥተዋችሁ መለሳችሁ ተዘባበታችሁባቸው። ነፃነታቸውን እንደመመለስ የተቸገሩትን ምንድነው የፈለጋችሁት ብላችሁ ከነሱ ጋር እንደመደራደር ተመለሳችሁ ሌላ ፌዝ ነው የፈጠራችሁት ለመግደል። በጣም እኮ ትገርማላችሁ። በጣም ከናንተ አጃኢብ፣ ከናንተ በላይ እኮ ስማርት የታለ? ከናንተ በላይ ለሀገር ሐሳብ የታለ? ከናንተ በላይ ዋጋ ትከፍሉበታላችሁ። ዋጋ ትከፍሉ ዘንድ ደግሞ ተመዝግቦላችኋል። አርካይቭድ ሆነዋል። የሰራችኋቸው ኃጢያቶች፣ የሰራችኋቸው ደም በውስጣችሁ ያዙ በክሎዜቶቻችሁ ውስጥ የደበቃችኋቸው አጽሞች ይወጣሉ ለዓለም ሕዝብ በአደባባይ። ነፃነታችን የወጣ ጊዜ አጽሞቹን አውጥተን ከክሎዜቶቻችሁ እያወጣን ለዓለም ሕዝብ እናሳያለን። ተመዝግቧል። አርካይቭድ የሆነ ዳታ ነው ያለን። አዎ ወንድሞቻችንን እንደዋዛ ገላችሁ፣ እናቶቻችን እንደዋዛ አስለቀሳችሁ፣ እህቶቻችን አስለቀሳችሁማ፣ ሀገራችንን ልታፈርሱ ጫፍ ደርሳችሁማ የምንተዋችሁ የምንለቃችሁ አይደለም። ፍትህን እናገኛለን። ፍትህን ደግሞ በተገቢው ሁኔታ እንጠይቃለን። ያንን ለማድረግ ማስረጃዎች እየሰበሰብን ነው። አርካይቭድ እየሆነ ነው። ማንም የሚያመልጥ የለም። ለእናንተ ትልቁ ነገር በስልጣን መቆየት፣ የስልጣን ብልግና፣ እዚህም እዛም የምትሰሯት ገንዘብ፣ የምታጭበረብሯት ገንዘብ ናት። ነገር ግን እነዚህ የሚገደሉን ቦቀቅላዎች እናቶች ያሏቸው፣ እህቶች ያሏቸው፣ አባቶች ያላቸው ተስፋ የነበራቸው ሰዎች ናቸው። አሁንም መግደል መሸነፍ ነው ብላችሁ በአደባባይ ለዲስኩራችሁ ትነግሩናላችሁ። በጓሮ ግን እየገደላችሁ ነው። ወደ ኋላ እንኳን አታስቡም። ስትገሉ ደግሞ 10,000 100,000 ሁሉ ገለን እናድራለን ነው የምትሉት። ለአፋችሁ እንኳን ለከት የላችሁም። እንደዚህ ናችሁ። ውስጣችሁ እንደዚህ ጨካኝ ናችሁ። እንደዚህ አይነት ክፉ ናችሁ። ስለናንተ ዲፌንድ ላድርግ የሚሉት ሞራላዊ ልዕልና የላችሁም። ያንን ነው እየተናገርን ያለነው። ሞራላዊ ልዕልና የላችሁም። ምንም የሞራል ልዕልና የላችሁም። እኛን ሊናገሩ እኛ ከጭቆኖች ጎን ነን። ሁሌም ከተገፉት ጎን ነን። ሁልጊዜም አዎ ከምታለቅሷ ከባልቴቷ ጋር ከአዛውንቱ ጋር አዎ ልጆቻቸው ተገለው መልሰው ልጆቻችን አለቀሱ ተገደሉብን ብሎ ሲያነቡ የምትገሏቸው። አዎ ለጭካኔም እኮ ለከታለው። የእናንተ ይለያል። ኮልድ ብለድድ you are cold blooded ደመቀዝቃዛ ናችሁ። ደመቀዝቃዛ። ስለዚህ ይሄ ጉዳይ የኦሮሞ ያማራ አይደለም። የኢትዮጵያ የመፍረስና ያለ መፍረስ ጉዳይ ነው። የሁሉም ህዝብ ጉዳይ ነው። ይሄንን በተደጋጋሚም ስንናገር ነበር። በኮማንድ ፖስት ደቡብ ላይ ሄዳችሁ ክልላዊ መንግስትነትን ህገ መንግስቱ ላይ ያሉትን ነገሮች ስንጠይቅ እየገደላችሁ ቆያችሁ። ማንም ምንም አያመጣም እያላችሁ መጨረሻ ላይ ግን የማይነካውን ነው የነካችሁት። የህዝቦችን የሚሊዮኖችን ድምጽ ያሰማውን አርቲስት እንደዋዛ በቤቱ ሄዳችሁ ነው የገደላችሁት። ዋጋ ልትከፍሉ ነው። የምትንደላቀቁበትንም ኢምቦልድንድ ያደረጋችሁንም ኃይል ወይንም ስልጣን ልታጡ ነው። ታጡም ዘንድ የግድ ነው።
ታጡም ዘንድ የግድ ነው። ህዝቦችን ጨቁናችኋል። ለህዝቦች ደንታ የላችሁም። ህገ መንግስቱን ተላልጣችሁበታል። ህገ መንግስቱን በአደባባይ ንቃችሁታል። ተሳድባችኋል። ህገ መንግስቱ የህዝቦች በህዝቦች ደምና አጥንት የመጣውን ተሳልቃችሁበታል። ተሳድባችኋል። ከኛ በላይ ለአሳር ብላችኋል። ኢንቪንሲብል ነን ብላችኋል። ራሳችሁን ከመላእክትና በሰማያት ካሉ ሊቃናት ጋር እኩል አድርጋችኋል። ማትሞቱ ማትነኩ ዘላለማውያን እንደሆናችሁ አስባችኋል። ተሸናፊዎች ናችሁ። መሸነፋችሁ አይቀርም። ከህዝብ የሚበልጥ የለም። ከህዝብ የሚበልጥ የለም። ህዝብን እየበደልክ ህዝብን እያስለቀስክ በበደል ላይ በደል እየጨመርክ ሬሳ ላይ እየተረማመድክ ሬሳ እየጎተትክ አሁን ደግሞ የጀግናውን ሬሳ ብላችሁ የምትሉትን የጀግናውን በክብር እንዳንሸኝ የጀግናውን ሬሳ ወደ መሃል ሀገር መጥቶ ህዝቦች እያለቀሱ እንዳይሸኙት ለማድረግ ቆርጣችሁ ተነስታችኋል። ይሄ የመጨረሻ ትግል ነው። ህዝቦች ደግሞ ኖ ብለዋል። አይሆንም ብለዋል። ከሱ በፊት ያን ሳታደርጉ እኛ እንሞታለን ብለዋል። ይሄንን ደግሞ ጆዋር መሐመድም ሲነግራችሁ ነበር። ሌሎችም ህዝቦች ሞትን ንቀውታል። ህዝቦች አንገት መድፋትን ንቀውታል። አንገታቸውን ቀና እያደረጉ ጨቋኞችን እየተናገሩ መሞትን መርጠዋል። ይሄንን ነግረዋቸዋል። ደጋግመው ነግረዋቸዋል። እየታየ ያለውም ይሄ ነው። እየታየ ያለው ይሄ ነው። ህዝብ ነው ስልጣን ላይ ያወጣችሁ እኮ። በታቁት ኖሮ ወደዚህ ያመጣችሁ የነፍጥ ትግል አልነበረም። በአፍሪካ ቀዳማይ ሊባል የሚችለውን እኮ ህዝባዊ ወያኔ ሓርነት ትግራይ አጋዚያንና ሌሎችንም ነገሮች እኮ ነው። ያን እኮ በነፍጥ አይለ ግንቦት ሰባት እኮ አሸንፎ አይደለም ስልጣን ላይ ያወጣችሁት፣ ወይንም ሌላ የኦነግ ወይ ደግሞ ሌላ ሰራዊት አይደለም። ህዝብ ነው። ቄሮ የምንለው ነው ህዝብ ነው። እንደዚህ ሙቶ ነው ሀገሩን እኮ ያዳነው። ያንን እኮ ነው የረሳችሁት። ህዝብ ሙቶ ስልጣን ላይ ወጣችሁ፣ አጫሉ ዘፍኖ ስልጣን ላይ ወጣችሁ፣ መለሳችሁ ይሄንን ህዝብ ነው የናቃችሁት። መለሳችሁ ይሄንን ህዝብ ነው እየገደላችሁ ያላችሁ። how convenient ማንም የማያደርገው ነው። በታሪክ የሌለ ነው። ውለታቢስ ስለሆናችሁ ውለታቢስን ገንዘብ ስላደረጋችሁ አሁንም የፖለቲካ ቁማር ትቆምራላችሁ። ቀስ ብላችሁ እንኳን ለማየት ትንሽ እንኳን ይሄ ነገር ማቆም አለብኝ ለማለት እንኳን አልፈለጋችሁ። ለሚታዩ ሳምቲንግ ቺት የሚያደርግ ሰው ሚስቱ ላይ ኦር ገርል ፍሬንዱ ላይ ሁለቴ ሶስቴ ቺት ያደርጋል። የሆነ ጊዜ ግን ኖ ሜቢ ያደርኩ ያለው ሮንግ ነው አይ ጋዳ ስቶፕ ያብዛት ታይ ልትሄድ ነው ይላል። you not doing that መጥፎ አረግ ተነገረ። አንተ ግን በበደል ላይ በደል እየጨመርክ ነው የሄድከው። ለዚህ ዋጋ ትከፍላለህ። ብልጽግና ለህዝቦች ሰቆቃ፣ ለህዝቦች ኦፕሬሽን ህዝቦችን እንደዋዛ እንደ ውሻ በመንገድ ላይ ስለገደልከው፣ ባልቴቶችን ስላስለቀስክበት፣ እናቶችን ስላስለቀስክበት፣ ሚሊዮኖችን ተስፋ ስላስቆረጥክበት ዋጋ ትከፍላለህ። ይሄንን ማወቅ መቻል አለብህ። የኢትዮጵያ ህዝብ ማወቅ መቻል አለበት። የኢትዮጵያ ህዝብ መረዳት መቻል አለበት። ዋጋ የሚከፍል ኃይል አለ። ብልጽግና እንለዋለን። ኃይል ያለው ነው፣ ታንክ ያለው ነው፣ ባንክ ያለው ነው። ይሄንን ነው እንደ ጠላታችን የምናየው። ደሃን አይደለም፣ ንጹህ ሰውን አይደለም፣ ብሔርን አይደለም። ጠላታችን አንድ ነው። ኒዮ ነፍጠኛ ነው። የድሮውን የጨቋኞችን ብሔረሰቦችን ወደ ዳር የሚገፋውን ስርዓት መልሶ በነገስታቱ በኩል ሲምቦላይዝ እያደረገ 150,000 200,000 ዶላር በማሌዥያ በተለያዩ ሀገሮች እየከፈለ ሐውልት እያሰራ ሐውልት ላይ ሐውልት እየደራረበ ነገስታቱን ኢሞርታላይዝ እያደረገ በእነሱ ውስጥ ያሉትን የጭቆና መንፈሶች፣ የጨለማ ጋንንቶች፣ የጨለማ ገዢዎች መልሶ በሀገሪቱ ላይ ያንሰራፋ ያለ ኃይል መሸነፍ አለበት። ሲሸነፍም በጣም በዝረራ ህዝቦች በጣም ቀና እንዲሉ ከፈለግን ይሄን ኃይል በጣም በዝረራ ነው ማሸነፍ ያለብን። በዝረራ እጅግ ሲበዛ ክፉ ነውና እጅግ ሲበዛ አረመኔ ነውና በህዝቦች የሚሳለቅ ነውና ኢትዮጵያ እኮ ትልቁ ችግሯ እኮ ሌላ አይደለም እኮ አመሰራረቷ ነው። ከምኒልክ ጀምሮ የመጣችው ታሪኳ ነው ከባድ ችግር ውስጥ የከተተን። ይሄ very basic ነው ኢትዮጵያ ፖለቲካ ውስጥ very ቤዚክ ማለት ነው። የፖለቲካ ሀሁ ማለት ነው። ይሄንን ሰውዬ ግን
በሐውልት ነው ኢሞርታላይዝ አድርገው አምጥተው 4 ኪሎ ላይ ምንድነው የብሔር እንትን የአንድነት ፓርክ ብሎ ቁጭ ያደረገው የግብር አዳራሹን ነው የሰራው። የመጀመሪያ ስራው ያደረገው ያው ኦፊሻል በሆነ መንገድ በህዝብ ስልጣን ሳይሰጠው ይሄ ሰውዬ ተመልከቱልኝ። ኦፊሻል ስልጣን የለውም። የአሻጋሪ ነበር፣ የሽግግር መንግስት ነገር ነበር የተባለው። ተቻክሎ ግን ያደረገው ይሄ ስድብ እኮ ነው። ሊትራሊ እኮ ስድብ እኮ ነው። ብሔር ብሔረሰቦችን መስደብ ነው። ምን ታመጣላችሁ ነገር ነው እኮ። ማን ያደርገዋል? ሁዳዛት ማን ያደርጋል ይሄንን? ሁዳዛት ሪሊ የኢትዮጵያን ፖለቲካ ሀሁ የሚያቅሰው ማንም ሰው 4ኛ ክፍል ተማሪ 5ኛ ክፍል ተማሪ ተነስቶ የሚረዳው ነገር ነው። ህዝቦችን ዩናይተር ትሆናለህ እንጂ እንደመሪ እዛ ቦታ ስትመጣ ሳምሃው ኮንትሮቨርሻል አወዛጋቢ የሆኑ ነገሮችን አቮይድ ታደርጋለህ፣ ታስወግዳለህ እንጂ እንደ ምኒልክ ያለ አወዛጋቢ ለኢትዮጵያ ግንባታ ውስጥ በነበረው ነገር በተለይ ሳውዝ ያለነውን በኃይልና በጉልበት ወደ ሀገረ መንግስቱ ሲያስገባ ያደረጋቸው ብዙ ወደሎችና ከዛ ጋር የማንስማማበት የምንጋጭበት ለብዙዎቻችን እንደ አራዊት እንደ ሰይጣን የምናየው ሰው ሆኖ ሳለ ከገሚስ በላይ 70-60% የሚሆነው ህዝብ አንድ የማያቀራርበን ንጉስ መሆኑ የቀድሞ መሪ መሆኑ እየታወቀ ምን ታመጣላችሁ? ወይንም ደግሞ የጥቂት የከተማ ኤሊቶችን ፓወር ያላቸው ሊሆን ይችላል ወይ ሚዲያ ያላቸው ሊሆን ይችላል እነሱን ብቻ ሰምቶ በመጀመሪያው አመት እኮ ነው ኢቭን 2ኛ አመት ላይ አልደረሰም እኮ ገንዘብ የኢትዮጵያን ደሃ ገንዘብ ከባንክ መሽቀጥ አርጎ ማሌዥያ ይሁን የሆነ ቡርኪና የሆነ ሀገር ሰዶ ያንን በዛብር ያንን ገንዘብ ሐውልት ማሰራት ማለት ይሄ ስላቅ ነው። ከዚህ በላይ በደል የለም፣ ከዚህ በላይ ግፍ የለም፣ ከዚህ በላይ የኢትዮጵያን ህዝብ መናቅ የለም። ያን ጊዜ ነው አብይ አህመድም ሆነ የብልጽግና ሴራ ያቆመው። ያን ጊዜ ነው ክፋቱ የታወቀው። ያን ጊዜ ነው ይሄ ሰውዬ አንድ ሊያደርገን ሊያቀራርበን ሊያሻግረን የመጣ እንዳልሆነ የተረዳ ነው። ያን ጊዜ ነው። ስለዚህ የሰውዬ ከመግደል ወደ ኋላ የሚል አይደለም። ለዛ ነው ብዙ ሰው እንዳይገደል ከፈለግን እኛ ወይንም ሌሎቻችሁ ዝም በሉ ምንም አታርጉ ሳይሆን ማለት ያለባችሁ ይሄ ሰውዬ ከስልጣን ይውረድ። ይሄ ሰውዬና እሱ የመሰረታቸው ገዳዮቹ ወይንም ደግሞ ስቴት ኤጀንትስ ምንላቸው በሙሉ ከስልጣናቸው መሳሪያቸውን ያፈርክቡ፣ ገንዘባቸው ከባንኩን ይልቀቁ፣ ኢትዮጵያ ሀገራችንን ይተውልን ማለት ያለባችሁ እናንተ እነሱን ነው መናገር እንጂ ሌሎቻችንን አይደለም። ይሄ ሰውዬ ነው ጨካኝ፣ ይሄ ሰውዬ ነው ገዳይ፣ ከዚህ በላይ ገዳይ የለንም። ይሄ ሰውዬ ነው የተመዘገበለት፣ ይሄ ሰውዬ ነው 100,000 ሰው አርጃ ያድራለሁ ያለው፣ ሌላ ሰው አይደለም። ኦን ሬከርድ ለስልጣኔ ስል የኢትዮጵያን ህዝብ እየገደለ እያስገደለ ያለው ብልጽግና ተብሎ አሁን በስልጣን ላይ ያለው ኃይል ነው። ህገ መንግስቱን ከመሻር ጀምሮ፣ ህገ መንግስቱን በአደባባይ ከመዝለፍ ጀምሮ ፌዴሬሽን ምክር ቤትን የህዝቦች ተቋም የታናናሾች ተቋም የአማሮ የዳውሮ የኮንታ የቤንች የኩናማ የታናናሾች የህዳጣን የሴቶች የወጣቶች የህዳጣን ቤት የሆነውን ፌዴሬሽን ምክር ቤት ኦፊሻል በሆነ መንገድ ነው እኮ የተዘባበተበት እኮ ፓወሩን አቅሙን የመወሰን አቅሙን እኮ ኒውትራላይዝ ነው ያደረገው። ይሄ እኮ የህዝብ ተቋም የሆነ ምክር ቤት ነው። ይሄ እኮ ህዝባዊ የሆነ ምክር ቤት ነው። ይሄ እኮ የላይኛው ምክር ቤት የሚባለው እኮ ነው። ህዳጣን አለን፣ እኛም አልተረሳንም። እኛም በኢትዮጵያ we have a say የሆነ ነገር ማለት አለበት፣ ሀገራችን ነው እኛም የሚሉበት ቤታቸውን እኮ ነው የተጸዳዳበት የህዝብ ተወካዮች ምክር ቤት። ዋናው ሎ ሜከሩ ደግሞ ጭራሽ የራሱ ሰዎች ብቻ እያጨበጨቡ የፈለጉን ነገር እንዲያደርጉ የሚያደርጉበት ነው። የዲሞክራሲ ሀሁ የገባቸው ዲሞክራሲንም እዛ ሀገር ላይ እንዲገነባ የሚፈልጉ አይደሉም። ያ ነው እየሆነ ያለው። አምባገነንነት ቀጥታ ተጀምሮ እየሄደ እየዘለቀ ያለበት ሁኔታ ነው በኢትዮጵያ ምድር።
ይሄንን ኃይል ነው። ከዚህ በላይ ጠላት የለም። የኢትዮጵያ ህዝብ እርስ በርስ አይደለም የምትጋጨው። ኦሮሞ አማራ አይደለም ወይ ደግሞ ትግሬና ተጋሩና ጉራጌ ወይ ምናምን አይደለም። ይሄ ጉዳይ የኢትዮጵያ ጭቁን ህዝቦች ሰፊው የኢትዮጵያ ህዝብ ከአምባገነኑ ብልጽግና ጋር የሚያደርገው ቀጥተኛ የሆነ ውጊያ ነው። ነፃነቱን የነፈገው ይሄ ኃይል ነውና ይሄ ኃይል በድርድር አያምንም። ይሄ ኃይል በዲሞክራሲያዊ ስርዓት አያምንም። ይሄ ኃይል በተቋማት ግንባታ አያምንም። ይሄ ኃይል ወደ ዳር የተገፉ ህዝቦችን ለዘመናት የተጨቆኑ ህዝቦችን እንደ ኦሮሞ ያሉትን እንደ ጉራጌ ያሉትን እንደ ስልጤ ያሉትን እንደ ተጋሩ ያሉትን እንደ አማሮ ያሉትን እንደ ሲዳማ ያሉትን እንደ ሶማሌ ያሉትን እንደ ጋምቤላ ያሉትን ህዝቦች ጥያቄያቸውን ለመስማት እንኳን የነሱን ችግር የነሱን ሰቆቃ የነሱን እንባ ወደ ጫማቸው ዘልቆ ኢምፓቲ የሌለው ሲምፓታይዝ የማያደርግ አረመኔያዊ የሆነ ነው። ሽፍታ የሚል ታየ ደንዳ የወለጋን ህዝብ ሽፍታ ነው የሚለው በጅምላ እኮ ነው የሚፈርዱት። ህዝብን እኮ ነው የሚሰርቡት። ከነዚህ በላይ ጠላት የለንም። እነዚህ ናቸው ባንኩንም ታንኩንም የያዙት። ማስወገድ ካለብን እነሱን ነው፣ ንጹሃንን አይደለም። ችግራችን ከነሱ ጋር ነው። ነፃነታችንን እንዳናገኝ እንድናነባ፣ አዎ ጀግኖቻችንን እንዳንቀብር በክብር እንዳንቀብር በሀገራችን በምድራችን በከተማችን ላይ በሰፊው ከተማ ላይ እንዳንቀብር እንደ ዋልጌ እንደ ተራ እንደ መደዴ የሆነ ቦታ እንድንቀብር እንድንወረወር ኖ አንሰማም። ጅርቱ አላችሁ ወይ ብሎ አዎ በፍልቅልቅ ፊቱ ፍልቅልቅ ብሎ ሳይፈራ ሳይቸር በፍቅር እኮ በፍቅር ሙዚቃውን ካዳመጣችሁ ግጥሙ ቅኔው ባለቅኔ ነው። ልጁ በባለቅኔ ነው በቅኔ ነው የሚናገረው። ፖኤቲክ በሆነ መንገድ ሜሎዲክ በሆነ መንገድ እየዘፈነ ህዝቦችን በድፍረትና በጀግንነት ነፃነታቸውን እንዲጠይቁ ማንንም ሳይነኩ ገዢዎችን ጨቋኞችን ብቻ ታርጌት አድርገው እነሱን ከስልጣን ለማስወረድ ዋንኛ ስራ የሰራውን ሰው ነው እንደ ውሻ የገደሉት። ቤቱ ሄደው እንደ ውሻ ገለው ሲያበቁ ደግሞ በአይሮፕላን ነው ተሯሩጠው ወስደው የወረወሩት። በትንሽ መንደር በትንሽ ከተማ የህዝብን የሚሊዮኖችን ጀግና በሐረርጌ በባሌ በአርሲ በኢሉባቦር በወለጋ በሸዋ ህዝቦች ሚሊዮኖች ሬሳውን አንዴ አይተው ሸኝተው ሊያለቅሱት 40 ቀን አይደለም ንጉስ ዳዊት 40 ቀን የተለቀሰለት ለነ ሃጫሉ 50 60 3 ወር ነው ማልቀስ ያለበት የኢትዮጵያ ህዝብ። ገና ብዙ ነው ማልቀስ ያለብን። በሱ መገደል ውስጥ እኛ እንደተገደልን ነው የሚሰማን እኮ። እሱ ሲገደል እኮ አሁንም ድረስ ገዢዎች እኛን ከመግደል ወደ ኋላ እንደማይሉ እየገደሉንም እንደሆነ እየደጋገሙ እየገደሉንም እንደሆነ ማስታወሻ ቃጭላችን እኮ ነው። ማስታወሻ እኮ ነው። ለማንም እንደማይመለሱ የተናገሩበት እኮ ነው። ለማንም በዚህ ደረጃ እንኳን ልባችሁን ውስጥ ማህተም ለሰሩ ልባችሁን ውስጥ እንደ ታቦት ለቀሩ ጀግኖቻችን ሙዚቃዎቻቸውን እንደ መድኃኒት እንደ ኪኒን ማታ ስንተኛ እንቅልፍና ከዲፕሬሽን የምንወጣበት እንቅልፋችን ብለን የምናዳምጣቸው አንዳንዶቻችን አጥንታችንን ሁሉ የሚያለመልሙ ወጣት የሚያደርጉን የእነሱን ሙዚቃ ስንሰማ ተራፍ የምንል ተነስተን እነሱን እኮ ነው የገደሉት። እነሱን ነው የገደሉብን። ከዚህ በላይ ሞት የለም። በዛ አላበቁም። የንቀታቸው ንቀት በክብር እያለቀስን እንዳንሸኛቸው ሊያደርጉን እየፈለጉ ነው። ያንን ደግሞ ኖ ስንል መሪዎቻችን እያሰሩ ነው። ተጨማሪ ዘመዶቻችን እየገደሉ ነው። how convenient ማን ነው እንደዚህ እንድታስቡ እንደዚህ ቦልድን ያደረጋችሁ? ምን አይነት ኃይል ነው እንደዚህ አይናችሁን በጮማ የሞላው ጆሮአችሁን ማሰቢያችሁን በጮማ ሞልቶ እንደዚህ አይነት ድፍረትና ንቀት እንደዚህ አይነት የማናለብኝነት ስሜት እንዲሰማችሁ ያደረገው ከቶ ማን ነው? ለኛ ካይምሮ በላይ ነው። ለኛ ልንረዳው አንችልም። ካይምሮ በላይ ነው። ለኛ ካይምሮ በላይ ነው።
ያጫሉ ሞት በከንቱ ፈሶ አይቀርም። ይሄንን አብይ አህመድ ታዬ ደንደዓ ሌሎቻችሁም እንድትሰሙ ፈልጋለሁ። ኦን ሬከርድ ያጫሉ ሞት በከንቱ ፈሶ አይቀርም። ያጫሉ ሞት ያጫሉ ደም ይፈስ ዘንድ የተማማለው ይህንን ሴራና ስራ መስራት የሚችለው ደግሞ ኢትዮጵያ ውስጥ ባንኩንም ታንኩንም የያዘው ኃይል ብቻ ነው። ያን ብልጽግና ነው፣ ሌላ ነገር የለም። ከሱ ላይ አይናችንን አናነሳም። ለአፍታም ኳሱ እሱ ነው። አይናችን እሱ ላይ ነው። ይሄ ኃይል ኒው ነፍጠኛ ነው። የድሮን ሰዓት ለማምጣት የሚሞክር ነው። ህገ መንግስትን የሻረ ነው። ህዝቦችን ዜጎችን ኤክሰሲቭ ፎርስ ተጠቅሞ ኢንዲስክሪሚኔትሊ የገደለ ነው። ገሎም ሬሳ የጎተተ ነው። ኦን ሬከርድ አምነስቲ ኢንተርናሽናል የጻፈው ነው። በፒክቸር ያለ ነው። ይሄ ኃይል ስልክ ተደወለ፣ ስልክ ጠራ ተብሎ ሰውን ከስብሰባ ወስዶ ህዝብ ፊት የረሸነ ነው። ደርግ እንኳን ያላደረገውን ነው ያደረገው። ይሄ ኃይል ደመቀዝቃዛ ነው። ይሸነፋል። ሲሸነፍ ደግሞ ዝም ብሎ አይደለም ይሸነፈው፣ በዘረራ በኃይል በጣም ህዝቦችን ኢንስፓየርና ሞራላቸውን ሊያመጣ በሚችል ያረቡ ያለቀሱ ሰዎች ቀና ብሎ ደስታን የሚሰጣቸው አይነት አሸናነፍ ተዋርዶ እንዲሸነፍ ነው የምንፈልገው። ዝም ብሎ አይነት ሽንፈት አይደለም። ፍትህንም ደግሞ ነው የምንፈልገው። ፍትህንም ስንጠይቅ ደግሞ ትራንስፓረንት በሆነ ነገር የኢትዮጵያ ህዝብ ብቻ አይደለም የዓለም ህዝብ ሁሉ በቴሌቪዥን መስኮቱ እያየ የምንከታተለው አይነት ፍርድ ነው የምንፈልገው። ሲፈረድባቸውም አይናቸውን ማየት እንፈልጋለን። ምን አይነት ስሜት እላያቸው ላይ እንደሚነበብ ማየት እንፈልጋለን። እነዚህን ጨካኞች ሲፈረድባቸው ይሄ ሁሉን ነው የምንሰራው። ለዛ ነው ትግላችን በጣም ብዙ መንገድ ነው የሚቀረው የምንለው። ለዛ ነው ብልሃት ያስፈልገናል። ቄሮ ሌሎቻችንም የምንለው ንጹሃንን አንግደል፣ ንጹሃንን እንድንገድል ወይ ቤተክርስቲያን እንድናቃጥል ወይ መስጊዶች እንድናቃጥል ወይ ደግሞ እዚህም እዚያ መጥፎ ነገር እንድንሰራ ብልጽግና ይፈልጋል። ለምን? ለሱ ማስረጃ ይሆናል። እንደዚህ ስላደረጉ ነው የገደልኳቸው፣ እንዲህ ስላደረጉ ሎ ኤንድ ኦርደር ለማስፈን ነው ምናምን የሚሉትን የፖለቲካ ቁማራቸውን ስለሚጫወቱ እኛ ብልህ መሆን አለብን። ታሪክን የሚጽፈው አሸናፊ ስለሆነ እኛ ደግሞ ተሸናፊ መሆን የለብንም እያልን ነው። ተሸናፊ ልንሆንም አይገባም። ታሪክን የጻፉት አሸናፊዎች ናቸው። አሸናፊ እንሆን ዘንድ ደግሞ ይገባናል። እናሸንፋለንም። ነገር ግን በብልሃት በስትራቴጂ በዘዴ በብልጠት ነው ትግላችንን መምራት ያለብን። ለዛ ነው ንጹሃንን አንገልም፣ የንጹሃንን ንብረት አናቃጥልም። ጠላታችን የፖለቲካ ኃይሎች ናቸው፣ ስርዓቶች ናቸው፣ ኢኔብለሮቻቸው ናቸው። ይሄንን ነው ታርጌት የምናደርገው። ይሄ ነው ትግላችን። እንዲህ ነው። አትግደሉን ነው። ነፃነታችንን እንፈልጋለን ነው። ሀገራችንን እንፈልጋለን ነው። ኢትዮጵያን ሪክሌም የማድረግ ነው። ወደ ዳር የተገፋ ነው። ሚሊዮኖች ነን። 10 ዓመት ብቻ አይደለም 20 ዓመት ብቻ አይደለም 150 ዓመታት የተገፋን ህዝቦች ነን። ወደ መሃል መምጣት እንፈልጋለን። ሀገራችንን መልሰን ሪክሌም ማድረግ እንፈልጋለን። ነገስታቶቹ አጼዎቹና ጨቋኞቹ ኢሞርታላይዝድ የሆኑበትን ሐውልቶቻቸውን ሳይቀር አፈራርሰን ንጹህና ፍቅር ብቻ የሞላባት ማርና ወተት የምታፈስ ተራራው ጫፍ ላይ ሆነን የምናያት ተስፋይቷን ምድር ያችን ነው የምንፈልገው። የተራራው ግማሽ ላይ ነን። የነብርን ጭራ ይዘናል። ተራራውን መውጣት አለብን። የነብርን ጭራንም አንለቅ። ተራራው ጫፍ ላይ ስንወጣ ግን የሚታየን ሁሉ የተደላደለ ነው። ሰላምና ፍቅር የሰፈነበት ነው። ተስፋይቷ ምድር ናት የምትታየን። እዛ እስክንደርስ ድረስ ግን እባቦች ሊመጡ ይችላሉ። አሜከላ እሾህ ሊኖር ይችላል መንገድ ላይ። እሾሁን እየዘለልን እባቡንም እየዘለልን ማለፍ መቻል አለብን። ብልጠት ይባላል፣ ብልሃት ይባላል፣ ስትራቴጂ ይባላል። ያ ማለት ንጹሃንን አንገልም፣ ቤተክርስቲያን አናቃጥልም፣ ሌላም ከብልጽግና በላይ ጠላት የለንም። ከአህዳውያን በላይ ጠላት የለንም። እነዚህ ኃይሎች የፖለቲካ ፓወር የያዙ ናቸው። ብረቱን በእነሱ ነው። ታንኩም ባንኩም ሁሉ ነገር በእነሱ እጅ ነው። እንደፈለጉ ይሳለቃሉ። በህዝቦች ነፃነት ይሳለቃሉ። ህገ መንግስቱን እንደ ሽንት ቤት ወረቀት ይቀዳድዳሉ። ሌላም ያደርጋሉ። እነዚህ ኃይሎች ይሸነፉ ዘንድ የግድ ነው። እንደዋዛ በተደጋጋሚ ሰዎች ነግረዋቸው
ስንነግራቸው ለዘመናት በመጽሐፍት ሳይቀር እየነገርናቸው አዎ የኦሮሞ ህዝብ እየሞተ ነው ሀገር የገነባው ለዘመናት። አሁን ራሱ ይሄ ለውጡ የምትሉት ለውጡ ነው አይደል የምትሉት እሱ ራሱ በኦሮሞ ደም የመጣ ነው። እየሞተ ነው። ሀገር ልገንባ ነው ያለው። ህብረ ብሔራዊ ፌዴራሊዝምን ልመስረት ነው። በቋንቋዬ በባህሌ ልናገር ነው። ልከበር ፊንፊኔ አዲስ አበባ የኔም ሀገር ነው፣ ሀገሬ ነው። ወደ መሀል ልምጣ ነው። ሲዳማም እኔም ሀገሬ ነው፣ ወደ መሀል ልምጣ። አማሮ፣ ኮንታ፣ ዳውሮ፣ ተጋሩ አትክፉን። ሁላችንም በመነጋገር በመፈቃቀር እንደራደር። አቶ ጀዋር መሐመድ እንደሚለው እየተደራደርን ኮምፕሮማይዝ እያደረግን ዲሞክራሲያዊ የሆነች ሰላምና ፍቅር የሰፈነባት እኩልነት የሰፈነባት ፍትህ ያለባት ሀገር እንገባ ነው። አንደራደርም። እኛ ያልነው ብቻ ነው የሚሆነው። እምቢ ካል ግንባርን እመታለሁ፣ ጀግናህን እገልብሃለሁ። ሀገር አይኖርንም ማለት ነው። ኢትዮጵያ ትፈርሳለች ማለት ነው። ሌላ ትርጉም የለውም። አንተም የምትገለው ሰው አይኖርም፣ ሀገር አይኖርም። ሰው መግደል ከሆነ ሱስ የምትገለው ሰው አይኖርም፣ የምትገለው ሰው አይኖርም። እስከዚህ ድረስ ከሆነ የምታስበው አይምሮ እንጭጭ ከሆነ የምታስበው ቅርብ ከሆነ ቅርብ አዳሪ ከሆንክ ኢትዮጵያ ስትጠፋ የምትገለው ሰው አይኖርም። የምታስተዳድረው መንግስት አይኖርም። ሁሉም ተቅበዝባዥ፣ ሁሉም ባይተዋር፣ ሁሉም ተሰዳጅ ነው የሚሆነው። ይሄ ነው። ይሄንን ለአፍታም ቢሆን መዘንጋት የለብንም። አሁንም አገን ጠላታችን አንድ ነው፣ ፓርቲ ነው፣ የፖለቲካ ስልጣንን የያዘ ነው፣ ብልጽግና ይባላል። ህገ መንግስትን የሻረ ነው፣ አህዳዊነትን ለማስፈን የሚሞክር ነው። ዜጎችን በወለጋ፣ በቦረና፣ በጉራጌ፣ በሃዲያ፣ በጉጂ ኢንዲስክሪሚኔትሊ ያለ ዳኝነት ያለ ፍትህ በአደባባይ የገደለ ነው። ገሎም አለበቃም፣ ሬሳ የጎተተ ነው። ሴቶችን የደፈረ ነው። ብልቶችን የቆራረጠ ነው። ሚውቲሌት ያደረገ ነው። ይሄ ሳዲስት የሆነ መንግስት ነው። ሳዲስት የሆነ ስርዓት ነው። ይሄንን ስርዓት ሁሉም ኢትዮጵያዊ ነው ሊቃወመው የሚገባው። አማራ፣ ተጋሩ፣ ምንም ሳይል ሁሉም በአንድነት የሚታይ ነገር ነውና አይ የለም እኔ ንጉሴን ለመጠበቅ ወይ ደግሞ የኔ ንጉስ ነው የሚል በሆነ የተወሰነ የብሔር ነገር ለማድረግ የምትሞክሩ ካላችሁ ስህተት ነው። ይሄ የትም የሚያደርስ አይደለም፣ መሆንም የሌለበት ነው። ይሄ ትግል ህዝቦች፣ ጭቁኖች ከስርዓቶች ጋር የሚያደርጉት ነው። አለቀ። የኦሮሞና የአማራ የተጋሩና የጉራጌ ምናምን አይደለም። ይሄንን ማድረግ የሚፈልጉት የጥፋት ኃይሎች ናቸው፣ ወይ ደግሞ ራሳቸው የብልጽግና ሰዎች ናቸው። ለምን? በስልጣን መቆየት ስለሚፈልጉ ሊያስመስሉት የሚፈልጉት የኦሮሞና የአማራ ነገር አድርገው ነው የሚስሉትም። ስትራቴጂያቸው እቺ ናት። ከዚህች የምታልፍ ነገር ማሰብ የሚችሉ አይደሉም። በክፋት የተሞሉ ስለሆኑ ሰው በመግደል የሚያምኑ ስልጣናቸው ሁሉ ነገራቸው አልፋና ኦሜጋቸው ስለሆነ አማራና ኦሮሞን ለማጋጨት ይሄንን ነገር የአማራ አክቲቪስት ነው የአማራ የፖለቲካ መሪ ነው የሚሉትን እስክንድር እዚህ ጋር አስረናል። እዛ ጋር ደግሞ ጀዋር መሐመድ አስረናል። በቃ እኩል ነው፣ ሁለቱም ይጣፋል፣ አጀንዳው ይቀራል። እኛም ያስጠንቀን ነገር የለም። በዚህ ደረጃ የሚያስቡ ናቸው። እንደዚህ ያሉ ትንንሾች ናቸው። ዚያ ሊትል ሜን ትንንሾች በጣም ነው የምንንቃቸው፣ በጣም ነው የምንንቃቸው። እነዚህ ህዝብን የማይፈሩ ህዝብን የማይወዱ ጸረ ህዝብ የሆኑ ኃይሎች ናቸው። ጸረ ህዝብ። ስለዚህ እነዚህን ኃይሎች ነው የምናጠፋው። ተቃርኗችን ከነዚህ ኃይሎች ጋር ነው። ኢትዮጵያ ለዘመናት በጣም ብዙ ጀግኖችን ያፈራች ናት። በነገራችን ላይ ኢትዮጵያ ጣሊያን ሲወረን በየቦታው ሸዋ ውስጥ፣ ጅማ፣ ሐረርጌ አርበኞች ከቦታ ቦታ ተነስተው ተዋግተዋል ከጣሊያን ጋር። በየቦታው ያሉ ሰዎች በየቀያቸው። መጨረሻ ላይ ግን የሞቱት የተዋደቁት ሳይሆኑ ስልጣኑን ይዘው ኢትዮጵያን ለማሻገር የሞከሩት